ከጸሎታችሁ ከመጠበቃችሁ እግዚአብሔር ካላችሁ ነገር ውጪ ሲመጣ ሰይጣን ሁሉ ጊዜ ያወራችኋል። ሰይጣን እግዚአብሔር ያላዋራውን ሰው አያወራም። እግዚአብሔር ፕሮግራም ያልሰጠውን ሰው አያናግር። አዳምና ሔዋን ጋር የመጣው እግዚአብሔር ካወራቸው በኋላ ኢየሱስ ጋር የመጣው የምወደው ልጅ እሱ ነው ካለ በኋላ ሁሉ ጊዜ ድምጽ ሲኖር ህልም ሲኖር እግዚአብሔር ያወራችሁ ነገር ሲኖር at the same time next step ላይ የሰይጣን ድምጽ ይመጣ። እሱን የሚሽር ተአምራት ይሆናል። ህልማችሁን ማህተብ የሚመታ ተአምራት ይሆናል። መጽሐፍ ቅዱስ ስለዚህ ነው እንደዚህ ብለው እግዚአብሔር ይልና አንድ ጊዜ ተናገረ ይላል። አይደጋግምም። እግዚአብሔር አንድ ጊዜ ተናገረ፣ እኔም እርሱም ብቻ ሰማሁ ይልና ቀጥሎ አንድ ነገር አለ። ኃይል እግዚአብሔር ነው። የተናገረውን ማድረግ የሚችል ኃይል ያለው እግዚአብሔር ብቻ ነው። እያየው ነው ከጭቃ ውስጥ የሚወጣ ሰው፣ ከሚያሰምጥ ነገር ውስጥ የሚወጣ ሰው። ይሄ ሳምንት እግዚአብሔር በትንቢት አይደለም በሚሰራው ነገር ጠላትን ያስደነግጠዋል። በሚሆንልህ ተአምር ጠላት ይደነግጣል። የሰው አይን የሚያየው ፈውስ ቤታችሁ ይገባል። ሰይጣን ሁሉ ጊዜ የሚነግራችሁ እግዚአብሔር የነገረን የታል ይላል። የለም እኮ ይላል። የለም ኢየሱስ ጋር መጥቶ ልጅ ከሆንክ አይደል አለ አብርሃምን ልጅ እሰጥሃለሁ ዘርህን እባርካለሁ ብሎ ስለ ዘር እያወራው ከሚስቱ ጋር እየተጨቃጨቀ ያለው ስለ አንድ ልጅ። ኢዮብ ጋር ሚስቱ መጣችና ዝም ብለህ ነው ቅድስና፣ ዝም ብለህ ነው እግዚአብሔር መፍራት፣ ዝም ብለህ ነው እግዚአብሔር መጠንቀቅ፣ ስደበውና ሙት አለችው አይደል። እንደዚህ አይነት ድምጽ በህይወታችሁ የመጣባት በጉያችሁ ከሚተኛ ከባል ሊሆን ይችላል፣ አቅፋት ከምትተኛ ከሚስት ሊሆን ይችላል፣ ከገዛ ዘመዶች ሊሆን ይችላል። ሰይጣን አፋቸውን ተከራይቶት የታል አምላካችሁ ያላችሁ ሰዎች ይሄ ሳምንት አምላክ ይታያል። በመንፈሴ ይሰማኛል። ሳምንቱ የታምር ሳምንታችሁ ይሄው አምላክ የምትልበት ጠላቴም ታያለች። የታል አምላክ? የታል ያገለገልከው? ለየትኛው አምላክ ነው ጊዜህን የሰጠው? የትኛው አምላክ ጋር ነው የምትጾመው? የትኛው አምላክ ጋር ነው የምትንበረከው? የታል አምላክሽ? የታል ያለሽ? ሲሲዘታይ የታል አምላክ ያለ አይኑን ጨፍኖ ሐሰት ካፋዲያስ የታል አምላክሽ ያለ የሚያፍርበሳ የሆነ ሰው ቢዝነስ ላይ እንደ ዶፍ ዝናብ ሲዘንብ እያየው መተተኛውን የሚያሳፍር በረከት፣ ደጋሚውን የሚያሳፍር በረከት፣ አስማተኛውን የሚያሳፍር በረከት እግዚአብሔር ምስክር ያሳፍራቸዋል። እየሄድሽ እዛ ትጮያለሽ፣ አሜን አሜን ትያለሽ ይሏል። ሐናን እንደዚህ ብለዋት ነበር። አልወለደችም ግን ለመስዋዕት ትመጣለች፣ አልወለደችም ለአምልኮ ትመጣለች። ከዛ አንድ ቀን እንደዚህ አለች፣ ቀንዴ ከፍ ከፍ አላለች። አሁን ደግሞ አፌ በጠላቶቼ ላይ ተከፈተ። ዛሬ አፋችሁ ይከፈታል፣ እነርሱ ግን ያፍራሉ። ይሁን አለ።